የኢትዮጵያ አየር ኃይል የጉዞ አሰብን የመጨረሻ ሂሳብ ለማወራረድ የተጧጧፈ ዝግጅት። የአፍሪካ ቀንድ የካርታ ለውጥ። የራስዋን በየዋህነት በተላላ በአጭር ጊዜ ድል አሳልፋ አትሰጥም። የተሰጠ ካለም ማወራረዷን አትተውም። ባለፉት 3 አስርተ ዓመታቶች የአፍሪካ ቀንድ ፖለቲካ በአንድ ወጥ ሚዛን ላይ ተቀምጦ ቆይቷል። ሆኖም በ2018 ዓመተ ምህረት የምስራቅ አፍሪካ ሰማይና ምድር በአዲስ የኃይል ሚዛን እየተናወጠ ይገኛል። ኢትዮጵያ ለዘመናት የታሰረችበትን የየብስ መከበብ ሰብራ ወደ ቀይ ባህር ታሪካዊ ይዞታዋ ለመመለስ የምታደርገው ጉዞ አሁን ካለችበት ወታደራዊና የደህንነት አቅም ጋር ተዳምሮ የዓለምን ትኩረት ስቧል። ይህ የሚስጥሩ ግንብ ሲናድ በሚል መሪ ቃል የሚገለጸው ወቅታዊ ሁኔታ የኢትዮጵያን ብሔራዊ ጥቅም ለማስከበር የሚደረገው ጥረት ፍጻሜው መቃረቡን ያበስራል። የኢትዮጵያ አየር ኃይል የሰማይ የበላይነትና የቴክኖሎጂ አውሎ ንፋስ። ኢትዮጵያ በአሁኑ ወቅት በአፍሪካ ቀንድ አቻ የማይገኝለት የአየር ኃይል ባለቤት ሆናለች። ይህ አቅም ዝም ብሎ የመጣ ሳይሆን ስልታዊ በሆነ መንገድ የጠላትን አቅም የሚያሽመደምዱ ቴክኖሎጂዎችን በመታጠቅ ነው። ሱ-35 እና ሱ-30 የሰማይ ነብሮች የሩሲያው ቴክኖሎጂ ውጤት የሆኑት ሱ-35 ፍላንከር ኢ ጀቶች የኢትዮጵያ አየር ኃይል የጀርባ አጥንት ሆነዋል። እነዚህ ጀቶች ተራ ተዋጊ አይደሉም። ሱፐር ማኑቨራቢሊቲ ያላቸው በዘመናዊ ኢብሪስ ኢ ራዳር የታገዙ በመሆናቸው ጠላት ሳይመለከታቸው ከ350 ኪሎ ሜትር በላይ ርቀት ላይ የተለያዩ የጠላት ታርጌቶችን መምታትና ማውደም ይችላሉ። ከሱ-30 ጀቶች ጋር በመቀናጀት ኢትዮጵያ በአየር ላይ ፍጹም የበላይነት እንዲኖራት ያግዛል። ይህ ማለት ማንኛውም የቀይ ባህር እንቅስቃሴ ከኢትዮጵያ አየር ኃይል ጥበቃና ቁጥጥር ውጭ ሊሆን አይችልም ማለት ነው። አስታውሱ፣ እያወራን ያለነው እነኚህ ጀቶች በአሁኑ ሰዓት የራሺያ ፌዴሬሽን በከፍተኛ ሁኔታ በዩክሬኑ ውጊያ ላይ እየተጠቀመባቸው የሚገኙ ድልም በድል ላይ ያጎናጸፉትና የአየር በአየር ከአየር ወደ ምድር ውጊያ የበላይነት የያዘባቸው ከቲንግ ኤጅ የሚባሉ ቴክኖሎጂዎችን የያዙ ጀቶች ናቸው። ከነዚህ ውጪም ኢትዮጵያ በርካታ የቻይና የቼክ ጀቶችን የታጠቀች ሲሆን አሁን ላይ የፈረንሳዮቹን ሚራጅ እና የፓኪስታንን JF-17 የቻይና J-10 የመጨረሻው ዘመን ሃይቴክ ጀቶችን ለመረከብ ተሰናድታለች። የሰው አልባ አውሮፕላኖች ድሮንስ አብዮት። ኢትዮጵያ በድሮን ቴክኖሎጂ በአፍሪካ ቀዳሚ ሆናለች። የቱርኩ አኪንጂ ባይራክታር፣ የቻይናው ዊንግሎንግ፣ የኢማራት፣ የሩሲያው ኦሪዮን እንዲሁም በሀገር ውስጥ የሚመረቱ እጅግ በርካታ አውዳሚ ድሮኖችን ጨምሮ አሁን በኢትዮጵያ ሰማይ ላይ ቋሚ ጥበቃ እያደረጉ ይገኛሉ። አኪንጂ ድሮን የባላስቲክ ሚሳኤሎችን የመሸከም አቅም ያለው ሲሆን ኦሪዮን ኢ ደግሞ ለ24 ሰዓታት በአየር ላይ በመቆየት የስለላ መረጃዎችን ወደ መቆጣጠሪያ ማዕከል ይልካል። እነዚህ ድሮኖች አሰብን ጨምሮ እስከ ቀይ ባህር ዳርቻዎች ድረስ ያለውን እንቅስቃሴ በንቃት ይከታተላሉ። ጠላትን ከርቀት ከእይታ ውጪ እየበረሩ ያወድማሉ። የኤሌክትሮኒክስ ጦርነት ኤሌክትሮኒክ ዋርፌር። በቅርቡ በኢትዮጵያ የተካሄደው የመጀመሪያው የኤሌክትሮኒክስ ጦርነት አውደ ጥናት እንደሚያሳየው አገሪቱ የማይታየውን ጦርነት ተቀላቅላለች። የጠላትን ራዳር ማሳወር፣ መገናኛዎችን መጥለፍ፣ ሚሳኤልና የድሮን አቅጣጫዎችን ማሳት፣ ሳተላይት መጥለፍ የሚያስችል የቤላሩስ፣ የራሺያ፣ የእስራኤልና የሀገር ውስጥ ቴክኖሎጂዎች በስራ ላይ ውለዋል። ይህ አቅም ጠላት መሳሪያውን እንኳን ሳይመዝ እንዲሸነፍ የሚያደርግ የዝምታ ጦርነት መሳሪያ ነው። የኤርትራው ብሔራዊ መረጃና ደህንነት መፈረካከስና የውስጥ ክህደት። የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ኒስ በኤርትራ የደህንነት መዋቅር ውስጥ የፈጠረው ስንጥቅ ታሪክ የማይረሳው ነው።
እንደ ሆርን ሪቪው እና ሌሎች የመረጃ ምንጮች ገለጻ ከሆነ ከፍተኛ የኤርትራ ደህንነት መኮንኖች ወደ ኢትዮጵያ እያረጉት ያለው ሽሽት የአስመራ መንግስት ህልውና አደጋ ላይ ጥሎታል። የመረጃ ፍሰት በአሁኑ ወቅት በአስመራ ቤተ መንግስት የሚወጡ ሚስጥሮች ገና ተግባራዊ ሳይሆኑ አዲስ አበባ ይደርሳሉ። ይህ የመረጃ የበላይነት ኢትዮጵያ የጠላትን ቀጣይ እርምጃ አስቀድማ እንድታውቅና እንድታመክን አስችሏታል። የመከፋፈል ስልት በኤርትራ መከላከያ ሰራዊት ውስጥ ያለው የሞራል መውደቅና የመኮንኖች መከፋፈል አጠቃላይ ውድቀት ኢትዮጵያ ያለ አንዳች ከፍተኛ መስዋዕትነት የቀይ ባህር ፍላጎቷን እንድታስከብር ምቹ ሁኔታ ፈጥሯል። የኤርትራ ደህንነት መዋቅር ዛሬ ለኢትዮጵያ ክፍት መጽሐፍ ሆኗል። የኤርትራ ህዝብና የወደፊቱ ተስፋ ኢትዮጵያ የምታደርገው ጥረት ከኤርትራ ህዝብ ጋር የመጋጨት ፍላጎት የለውም። ይልቁንም የአምባገነኑ ስርዓት መዳከም ለኤርትራ ህዝብ ነፃነት በር መከፈት ነው። የኤርትራ ወጣቶች ከአልባሌ ብሔራዊ አገልግሎት ወጥተው ከአዲሲቷና የበለጸገችው ኢትዮጵያ ጋር በንግድና በልማት በሚተሳሰሩበት ጊዜ ሩቅ አይደለም። አሰብ ወደብ ሲከፈት ተጠቃሚው የኢትዮጵያ ህዝብ ብቻ ሳይሆን የአካባቢው ህዝብ በሙሉ ነው። በመጨረሻም የጊዜ ጉዳይ ብቻ ኢትዮጵያ በ2018 ዓመተ ምህረት የደረሰችበት ወታደራዊ ልዕልና ከሱ-35 ጀቶች እስከ የላቁ የኤሌክትሮኒክስ የጦርነት መሳሪያዎች አገሪቱን በአፍሪካ ቀንድ ብቸኛ ኃይል አድርጓታል። የአስመራው የስለላ ግንብ መናድ ደግሞ የድሉን መንገድ አሳጥሮታል። የቀይ ባህር ሞገድ የኢትዮጵያን ልጆች በድጋሚ የሚቀበልበት ቀን ቀርቧል። ይህ ጉዞ በጀግንነት በጥበብና በቴክኖሎጂ የታጀበ ነው። ኢትዮጵያ ብሔራዊ ጥቅሟን ለማስከበር ዝግጁ ነች። ታሪክም ይህንን ድል ይመዘግባል። መልካም ጊዜ።